እንዴት ናችሁ ቅዱሳን? እግዚአብሔር ዘመናችሁን ይባርክ እላለሁ። ይህ የእግዚአብሔር የቃሉ የጥበብ የሚለውጠንና የሚያሳድገን እግዚአብሔር ወዳዘጋጀልን ከፍታ የሚያወጣውን ይህንን የእግዚአብሔር እውነት መንፈስ ቅዱስ የሚናገረንን ኃይሉ የሚገኝበትን ሚስጥር መንፈስ ቅዱስ እንዲያበራልንና እግዚአብሔር ማስተዋል እንዲሰጠን በእውነት ያስፈልጋልና በጌታ በኢየሱስ ክርስቶስ ስም እግዚአብሔር አባቱ ሆይ ይህንን የጥበብ ቃል እግዚአብሔር አባቱ ይህንን ያንተን ድምጽ ለሚሰሙ ሁሉ የልብ ማስተዋል እንዲኖራቸው በጌታ በኢየሱስ ስም ጸልያለሁ። ዛሬ የምንመለከተው እንግዲህ ምሳሌ 22:17ን መሰረት አድርጌ የመንፈስ ቅዱስን ሐሳብ አካፍላችኋለሁ። የእግዚአብሔር ቃል ሲናገር ጆሮህን አዘንብለ የጠቢብን ቃል ስማ፣ ልብህንም ወደ ዕውቀቴ አድርግ። በልብህ ብትጠብቀው በአንደበትህም ላይ የተዘጋጀ ቢሆን የተወደደ ነገር ይሆንልሃል ብሎ ይናገራል። የተወደደ ነገር ይሆንልሃል። እምነትህም በእግዚአብሔር ላይ እንዲሆን ይህንን ምስጢር አላሳወቅኩህምን? አላሳሰብኩህምን? እያለ ይናገራል። ስለዚህ እዚህ ሐሳብ ላይ ጆሮህን አዘንብለ የጠቢብን ቃል ስማ ይላል። ቀጥሎ ልብህን ወደ ዕውቀቴ አድርግ ይላል። በመቀጠል በልብህ ብትጠብቀው፣ ቀጥሎም በአንደበት ላይ የተዘጋጀ ቢሆን የተወደደ ነገር ይሆንልሃል በማለት 5 ነጥቦችን ያስቀምጣል። ዛሬ መመልከት በስፋት እንድንመለከተው እንፈልገውና እግዚአብሔር የልባችንን አይኖች እንዲያበራልን የሚያስፈልገውን አንድን ሐሳብ ከዚህ ውስጥ አነሳለሁ። ጆሮህን አዘንብለ የጠቢብን ቃል ስማ የሚለውን ነገር እንመለከታለን። ጆሮህን አዘንብለ የጠቢብን ቃል ስማ ይላል። በዚህ ውስጥ አንድ አስገራሚ የእግዚአብሔርን እውነት እንመለከታለን። ከዚህ የእግዚአብሔር ቃል ውስጥ አዘንብለ የምትለዋን ቃል በጣም ትኩረት ልንሰጥ ይገባዋል። ምክንያቱም ጆሮ አለ፣ ቀጥሎ ደግሞ መስማት አለ። በጆሮና በመስማት መካከል ውስጥ አዘንብለ የሚለውን ሐሳብ አለ። አዘንብለ ምን ማለት ነው? አዘንብለ የሚለውን ቃል ስንመለከት ማዘንበል የሚለው ቃል አቴንሽን የሚለውን ትርጓሜ ይሰጣል። ማዘንበል ማለት ያንን ጉዳይ ለመስማት ያሰብነውን ጉዳይ ሐሳባችንን፣ ትኩረታችንን እዛ ነገር ላይ ወደ እርሱ መቅረብ ማለት ነው። ወደ እርሱ ምን ማለት መቅረብ? የእግዚአብሔር ቃል ሲናገር ወደ እግዚአብሔር ቅረቡ እርሱ ወደ እናንተ ይቀርባል። ስለዚህ ሰው እግዚአብሔር ሊቀርበው የሚችለው እርሱ በመጀመሪያ ወደ እግዚአብሔር ምን ሲል ነው? ሲቀርብ ነው። ስለዚህ ወደ እግዚአብሔር መቅረብ ማለት ማዘንበል ማለት ነው። እዚህ አቴንሽን የሚለውን ያመለክታል። አቴንሽን ማዘንበል። ምክንያቱም ካላዘነበልን ጆሮና መስማት አይገናኙም። ስለዚህ በመስማትና በጆሮ መካከል በልብ ጆሮና ከእግዚአብሔር የሆነውን ሐሳብ በመስማት መካከል ምን አለ ማለት ነው? ማዘንበል አለ። ስለዚህ ሁለቱን ነጥቦች የሚያገናኘው ጆሮንና መስማትን የሚያገናኘው ማን ነው ማለት ነው? ማዘንበል የሚለው ቃል ነው። ስለዚህ ምንድነው ማዘንበል የሚለው ቃል ከሌለ ጆሮ ምን አይልም ማለት ነው? አይሰማም ማለት ነው። ወደ እግዚአብሔር ቅረቡ እርሱም ወደ እናንተ ምን ይላል? ይቀርባል ይላል። ስለዚህ የትኛው ውጤት? ወደ እግዚአብሔር ካልቀረብን እርሱ ወደኛ የማይቀርብ ከሆነ ስለዚህ እኛን ወደ እግዚአብሔር እንዲያቀርበን የሚያደርገው ነገር ምንድነው ማለት ነው? ማዘንበል ነው ማለት ነው። ምክንያቱም እግዚአብሔር ወደሚገኝበት፣ እግዚአብሔር ወዳለበት ክልል፣ እግዚአብሔር ወዳለበት ስፍራ ራሳችንን መውሰድ ማለት ነው። ያ ምን ተብሎ ይጠራል? አቴንሽን ተብሎ ይጠራል። ራሳችንን ወደዛ ለምሳሌ ብዙ ሰዎች ቢኖሩ ከዛ ከሰዎች መካከል ለአንድ ሰው ብቻ ልንነግረው የፈለግነው ጉዳይ ቢኖር፣ ሌሎቹ እንዳይሰሙት የፈለግነው ጉዳይ ቢኖር ምንድነው የምናደርገው? ወደዛ ሰው ምን እንላለን? ወደ ጆሮ ቀርበን ዝቅ ብለን ለእርሱ ብቻ እንነግረዋለን። ሌላው አይሰማም ማለት ነው። ስለዚህ ምን ማለት ነው?
ይህንን እሱ ብቻ ያንን ጉዳይ እሱ ጋር ብቻ እንዲደርስ ምን አድርገናል? አዘንብለናል። ስለዚህ ወደዛ ወደ ፈለግነው ጉዳይ ወደ ፈለግነው ሐሳብ ልንመጣ የምንችለው ወደሱ ባደረግነው ዝንባሌ ነው። ያ ምን ተብሎ ይጠራል? አቴንሽን ተብሎ ይጠራል። ስለዚህ ጆሮህን አዘንብለ የጠቢብን ቃል ስማ ማለት ማዘንበል የሚለው ቃል የእኛን ጆሮና የምንሰማውን የእግዚአብሔርን እውነት የሚያገናኘው ማዘንበል ከሆነ አቴንሽን ከሆነ፣ ስለዚህ ይህ አቴንሽን ማለት ማዘንበል ማለት የመጀመሪያ ነጥብ መያዝ የሚያስፈልገን ነገር ሐሳብን ወደ እግዚአብሔር ሐሳብ አድርግ ማለት ነው። የመጀመሪያ ነጥብ መያዝ አለብን። ሐሳባችንን ወደ እግዚአብሔር ሐሳብ ማድረግ የመጀመሪያ ማዘንበል መንገድ ይባላል። ወደ እግዚአብሔር ቅረቡ ሲባል ሰው ወደ እግዚአብሔር መቅረብ የሚችለው የመጀመሪያ ሐሳቡን ወደ እግዚአብሔር ሐሳብ የእግዚአብሔርን ሐሳብ ላይ ወደሱ ሲቀርብ ወደ እግዚአብሔር ሕልውና ቀረበ ማለት ነው። ስለዚህ አቴንሽን አዘንብል የሚለው ሐሳብ ምን ለማለት ፈልጎ ነው? ሐሳብህን ወደ እግዚአብሔር ሐሳብ አድርግ ማለት ነው። የእግዚአብሔር ስም የተባረከ። ስለዚህ ጆሮህን አዘንብለህ ማለት ከእግዚአብሔር ሐሳብ ውጪ ያሉ የተለያዩ ሐሳቦችን አስወግድ ማለት ነው። በሁለተኛ ደረጃ ከእግዚአብሔር ሐሳብ ውጪ ያሉ የተለያዩ ሐሳቦችን ከልብህ ላይ አስወግድ ማለት ነው። ማዘንበል የእኛን የልባችንን ጆሮ ከእግዚአብሔር ድምፅ ጋር ማገናኘት የሚችለው ነጥብ ምን ተብሎ ይጠራል? ማዘንበል ይባላል። ስለዚህ የመጀመሪያው ሐሳብህን ወደ እግዚአብሔር ሐሳብ አድርግ ማለት ሲሆን፣ በሁለተኛ ደረጃ ደግሞ ከእግዚአብሔር ውጪ ያሉትን ሐሳቦች በሙሉ ከአንተ ላይ አስወግድ ማለት ነው። ሰው ወደ እግዚአብሔር ሐሳብ የሚመጣበት መንገድ ከእግዚአብሔር ውጪ ያሉትን ሐሳቦች ከራሱ በመጀመሪያ ምን በማድረግ ነው? በማስወገድ ነው። ለምሳሌ የዚህ ዓለም ሐሳብ አለ፣ ቀጥሎ የሰይጣን ሐሳብ አለ፣ የጓደኛ ሐሳብ አለ፣ የሥጋ የተሸከምነው የሥጋ ሐሳብ አለ። እንዲሁም ብዙ አይነት ሐሳቦች አሉ። ጠላት እያንዳንዱን መንገድ ይጠቀማል። ጠላት መጠቀም የማይችለው የእግዚአብሔርን ሐሳብ ብቻ ነው። ጠላት በራሱ ሐሳብን ያመጣል፣ ቀጥሎ የሥጋን ሐሳብ ይጠቀማል፣ ቀጥሎ የጓደኛ በኩል አድርጎ ሐሳብ ይጠቀማል፣ ቀጥሎ የዚህን ዓለም ሐሳብ ጠላት ይጠቀማል። የማይጠቀመው ሐሳብ የለም። ጠላት ሊጠቀም የማይችለው ሐሳብ ቢኖር የእግዚአብሔርን ሐሳብ ብቻ ነው። ስለዚህ ጆሮህን አዘንብለ የጠቢብን ቃል ስማ ማለት ማዘንበል የሚለው ሐሳብህ ወደ እግዚአብሔርን ሐሳብ አድርግ ሲሆን፣ በመቀጠል ደግሞ ከእግዚአብሔር ውጪ ያሉ ሐሳቦችን በሙሉ ምን አድርግ ማለት ነው? አስወግድ ማለት ነው። የእግዚአብሔር ስም የተባረከ ይሁን። ስለዚህ የእግዚአብሔር ቃል ልብ ውስጥ ይገኛል። በልባችሁ ውስጥ ያለው የእግዚአብሔር ሐሳብ ወይንም የእግዚአብሔር ቃልን ለማስወጣት ሰይጣን በእኛ ላይ ብዙ ሐሳቦችን ይዞ ይመጣል ማለት ነው። በእውነት የእግዚአብሔር ስም የተባረከው። ዛሬ በእውነት መንፈስ ቅዱስ የእሱ የሆነውን አስገራሚ ማስተዋል በእኛ ላይ ይገጥምብናል ማለት ነው። ስለዚህ ጠላት በልባችን ውስጥ ያለውን የእግዚአብሔር ሐሳብ ትዝ ካላችሁ በሉቃስ ምዕራፍ 8 ላይ እንደሚናገረው በመንገድ ላይ የወደቁት ዘር አለ ይላል። በመንገድ ላይ የወደቁት ዘር፣ ያ ዘር የእግዚአብሔር ዘር ነው፣ የእግዚአብሔር ድምፅ ነው፣ የእግዚአብሔር ሐሳብ ነው፣ የእግዚአብሔር ዓላማ ነው፣ የእግዚአብሔር እቅድ ነው። ስለዚህ እነዛ በመንገድ ላይ የወደቁት ሰዎቹ በልባቸው ውስጥ ቃሉ ሲሰሙት የእግዚአብሔርን ሐሳብ ሲሰሙት ደስ ይላቸዋል፣ ይቀበሉታል። ነገር ግን ያ ሐሳብ ከነርሱ ጋር ተዋህዶ እንዳይለውጣቸውና ወደ እግዚአብሔር ሕልውና ወደ ትክክለኛ ለውጥ እንዳይመጡ ምን ያደርገዋል ይላል?
ጠላት ከልባቸው ውስጥ ያንን የእግዚአብሔርን ሐሳብ ያወጣዋል ይላል። ይገርም ነው፣ ያወጣዋል። ስለዚህ እነዛ ሰዎች በዛ ቃል አምነው የእግዚአብሔር ሐሳብ ጋር ኮኔክት አድርገው ከእግዚአብሔር ዓላማ ጋር ኮኔክት አድርገው መለወጥ አይችሉም ማለት ነው። መለወጥ አይችሉም ማለት ነው። ስለዚህ ጆሮህን አዘንብለህ የጠቢብን ቃል ስማ የሚለው የእኛን ጆሮና መስማት የሚባለውን የእግዚአብሔርን ሐሳብ የሚያገናኘው ማዘንበል የሚለው ሲሆን አቴንሽን ይለናል። ማለት አቴንሽን ማለት ሐሳብህን ሰብስብ ማለት ነው። ሐሳብን የምሰበስበው ከምንድን ነው? ከእግዚአብሔር ውጪ ያሉትን ሐሳቦች በሙሉ አስወግድ። የዛ ሰዓት ከእግዚአብሔር ውጪ ያሉትን ሐሳቦች አስወግደ ወደ እግዚአብሔር ሐሳብ ስትመጣ ከእግዚአብሔር ዓላማና ከእግዚአብሔር ላንተ ካዘጋጀው ከፍታ ጋር ትገናኛለህ ማለት ነው። ስለዚህ በዚህ ውስጥ ይህም በማዘንበል በአቴንሽን ውስጥ የምናያቸው ወደ 4 የሚጠጉ ብዙ ነጥቦች ይኖራሉ፣ ግን እነዚህ ወሳኝ ነገሮችን እናያለን። ስለዚህ የእግዚአብሔርን ሐሳብ ወደ እግዚአብሔር ቅረቡ እርሱ ወደ እናንተ ይቀርባል። ወደ እኛ እግዚአብሔር ሊቀርበን ያልቻለው በህይወታችን ለውጥ እውነተኛ ዘላቂ ለውጥ ሊመጣ ያልቻለባቸውን ምክንያቶች እናያለን። የመጀመሪያው የልብ መታወክ ይባላል። የልብ መታወክ ማለት በልባችን ውስጥ ያለው የእግዚአብሔር ቃል ወይንም ደግሞ የእግዚአብሔር ሐሳብ የእግዚአብሔር ቃል ወይንም የእግዚአብሔር ሐሳብ ወጥቶ የጠላት ሐሳብ በእኛ ውስጥ ሲገባ ያ ምን ተብሎ ይጠራል? የልብ መታወክ ተብሎ ይጠራል። አያችሁ፣ ኢየሱስ ክርስቶስ ምን አለ? በእግዚአብሔር እመኑ በእኔም ደግሞ እመኑ አለ። ለምን? ልባችሁ አይታወክ፣ በእግዚአብሔር እመኑ በእኔም እመኑ አለ። ስለዚህ ለምንድን ነው ልብ የሚታወከው ሲባል፣ ጠላት የሰውን ልብ ለምን ያውካል ሲባል የእግዚአብሔርን ሐሳብ አውጥቶ ወይንም ደግሞ ያዘነበልንበትን የእግዚአብሔርን ጉዳይ ከእግዚአብሔር ጉዳይ ላይ ራሳችንን ማዘንበላችንን አንስተን ወደ ራሱ ጉዳይ እንድናዘነብል አቴንሽናችንን ከእግዚአብሔር ጉዳይ ላይ አንስተን በእግዚአብሔር ጉዳይ ላይ ባልሆኑ ነገሮች አቴንሽናችንን ራሳችንን እንድናዘነብል ማድረግ ማለት ነው የልብ መታወክ ማለት። የልብ መታወክ ማለት የሰይጣን ሐሳብ፣ የሥጋ ሐሳብ፣ የጓደኛ የዚህ ዓለም ሐሳብ እነዚህ ሁሉ ወደኛ ውስጥ ሲገቡ የእግዚአብሔር ሐሳብ ሲወጣ የልብ መታወክ ተብሎ ይጠራል። ሰው ልቡ ከታወከ ትልቁ ከባዱ ነገር በህይወቱ ላይ የሚሆነው ምንድነው ሲባል ከእግዚአብሔር ጋር ያለው ህብረት ይቋረጣል። የእግዚአብሔርን ድምጽ መስማት አይችልም። ይሄ ምን ተብሎ ይጠራል? የጠላት ሐሳብ ገብቶብን የእግዚአብሔር ሐሳብ ከኛ ውስጥ ሲወጣ የልብ መታወክ ተብሎ ይጠራል። ቀጥሎ ደግሞ የእምነት መኖር። የእግዚአብሔር ቃል ሲናገር እምነት ከመስማት ይመጣል ይላል፣ መስማትም ከእግዚአብሔር ቃል ይላል። ስለዚህ እምነት የሚገኘው ከእግዚአብሔር ሐሳብ ነው ማለት ነው። ስለዚህ የጠላት ሐሳብኛ ውስጥ ሲገባ የእግዚአብሔር ሐሳብ ከውስጣችን ሲወጣ አብሮ ምን ይወጣል? እምነት ይወጣል ማለት ነው። እምነት ከምንሰማው ነገር ስለሚመጣ የሰማነው ነገር ውስጣችን ገብቶ እምነት ሆኖ የመቀየር ኃይል ስላለው፣ ስለዚህ የእግዚአብሔር ቃል ምን አለ? ጆሮን አዘንብለህ የጠቢብን ቃል ስማ አለ። አያችሁ አይደል? ምክንያቱም የምትሰማው ነገር በውስጥ ገብቶ እምነት ስለሚሆን ማለት። ስለዚህ የእግዚአብሔር ሐሳብ ብቻ ከሆነኛ ውስጥ ያለው የእግዚአብሔር ሐሳብ ብቻ ከሆነኛ ውስጥ ያለው የእግዚአብሔር እምነትና እውነተኛው እምነት በልባችን ውስጥ አለ ማለት ነው። ስለዚህ ጠላት የሱን ሐሳብ በእኛ ውስጥ ሲያስገባ የእግዚአብሔርን ሐሳብ ከልባችን ውስጥ ሲያወጣ እምነት ከልባችን ውስጥ ምን ይላል? ይወገዳል ማለት ነው። ስለዚህ ሁለተኛው የእምነት አለመኖር በዚህ ውስጥ የሚያመጣው ማለት ነው። ቀጥሎ ሶስተኛውን ስንመለከት የሐሳብ ዝምታ። ሰው ከእግዚአብሔር ሐሳብ ውጪ
በጠላት ሐሳብ ውስጥ ሲሆን ከዝምታ ውስጥ ይወጣል። ከዝምታ ውስጥ ይወጣል ማለት ሐሳባችን በተለያየ አእምሮአችን በተለያዩ ጉዳይ ላይ ሲጠመድ ልባችን ከዝምታ ውስጥ ይወጣል ማለት ነው። እግዚአብሔር ደግሞ የሚገኘው በዝምታ ውስጥ ነው። እግዚአብሔር የሚገኘው በዝምታ ውስጥ ነው። ስለዚህ እግዚአብሔር የሚገኘው በምን አይነት ዝምታ ነው ሲባል የእርሱ ሐሳብ ያለበት ዝምታ ላይ፣ የራሱ ሐሳብ ያለበት ዝምታ ላይ እግዚአብሔር በዛ ይገኛል። ስለዚህ የእግዚአብሔር ሐሳብ ሲወጣ ሌላ የጠላት ሐሳብ ሲገባ የነፍስ ዝምታ ይጠፋል። ነፍስ ትታወካለች፣ በብዙ ሐሳቦች ትጠመዳለች ማለት ነው። ስለዚህ ሶስተኛው የነፍስ ዝምታ ምን ይላል? ችግር ውስጥ ይገባል ማለት ነው። በመቀጠል የእግዚአብሔር በዝምታ ውስጥ መገኘት፣ ይሄን በጣም እንድታሰምሩልኝ ይፈልጋለሁ። ስለዚህ ማዘንበል የሚለው ሐሳብ ወይንም ደግሞ አቴንሽን የሚለው ሐሳብ ጆሮንና መስማትን የሚያገናኝ ነው። አያቷ ማዘንበል የሚለው ቃል ምሳሌ 2:17 ላይ ያለው ማዘንበል የሚለው ቃል ጆሮንና መስማትን የሚያገናኝ ነው። ስለዚህ የሚሰማው ነገር ምንድነው ሲባል የእግዚአብሔር ሐሳብ፣ የእግዚአብሔር ድምጽ፣ የመንፈስ ቅዱስ ድምጽ ነው። ስለዚህ ያ ድምጽና ይሄ ድምጽና የእኛ ጆሮ የልባችን ጆሮ መገናኘት አለበት። ይህንን የሚያገናኘው ሁለቱን የሚያገናኘው ደግሞ ምን ተብሎ ይጠራል? ማዘንበል ወይንም ደግሞ አቴንሽን፣ ራሳችንን ወደዛ ማቅረብ ወይንም ለዛ ነገር ሐሳባችንን መሰብሰብ፣ ሌሎች ሐሳቦችን ምን ማለት ማቋረጥ፣ ሌሎች ሐሳቦችን ማስወገድ ማለት ነው። ስለዚህ እግዚአብሔር የሚገኘው አያቷ የእግዚአብሔር በዝምታ ውስጥ መገኘት ይላል። አያቷ ከጠላት ሐሳብ ወጥተን በእግዚአብሔር ሐሳብ ውስጥ ብቻ ስንሆን እግዚአብሔር የሚገኝበት የዝምታ ክልል ውስጥ እንገባለን። የዛ ሰዓት የእግዚአብሔር ድምጽ ይመጣና ከኛ ከልባችን ጆሮ ጋር ይገናኛል። ስለዚህ ጆሮህን አዘንብል የሚለው ቃል ይህንን ያመለክታል። ጆሮአችን ሲያዘነብል፣ የልባችን ሐሳብ ወደ እግዚአብሔር ሐሳብ ብቻ ሲያዘነብል፣ ወደ እግዚአብሔር ሐሳብ ብቻ ሲያዘነብል እግዚአብሔር የሚገኝበት ስፍራ ላይ እንገኛለን። የእግዚአብሔር ድምጽ ወደኛ ቀጥታ ከኛ ጋር ኮኔክት የሚያደርግበት ቦታ ላይ እንገኛለን። ያ የእግዚአብሔር በዝምታ ውስጥ መገኘት ማለት እግዚአብሔር በእርሱ ሐሳብ ውስጥ ብቻ ነው የሚገኘው። የእግዚአብሔር የሐሳቡ ዝምታ ውስጥ ስንገኝ የሱ ሐሳብ ብቻ ላይ ስናዘነብል የእግዚአብሔር ድምጽ ለኛ ግልጽ ይሆናል። ስለዚህ ጆሮህን አዘንብለ የጠቢብን ቃል ስማ የሚለው ጆሮንና መስማትን የሚያገናኘው ማዘንበል ወይንም አቴንሽን የሚለው ነው በእውነት። ስለዚህ እነዚህ ነገሮች በሚገባ ማስተዋል አለብን። ሐሳብን ወደ እግዚአብሔር ሐሳብ ማድረግ ማለት ሲሆን ቀጥሎ ደግሞ ከእግዚአብሔር ሐሳብ ውጪ ያሉትን ሐሳቦች ከእኛ ምን ማለት ማስወገድ ማለት ነው። የእግዚአብሔር ስም የተባረከ ይሁን። መንፈስ ቅዱስ ሆይ ለምንሃለሁ፣ ጌታ ሆይ ይህንን ድምጽ የሚሰማ በሙሉ ወደ አንተ ማስተዋል፣ ወደ አንተ መገኘት፣ ወደ አንተ መታዘዝ እንዲመጡ በጌታ በኢየሱስ ስም ጸለይኩ። ይህ እንዳይሆን ሕይወታቸውን የሚገዳደር የጠላት ክንድ የተሰበረ ይሁን። ወደ ኋላ የሚጎትታቸው ሕይወታቸውን ሐሳባቸውን በሙሉ የሚቆጣጠር በተለያየ መንገድ ሐሳቡን አምጥቶ የእግዚአብሔርን ሐሳብ ከነሱ ውስጥ ለማውጣት የሚጥር ማንኛውንም ከእግዚአብሔር ያልሆነ ሐሳብና ኃይል በኢየሱስ ክርስቶስ ስም ከእያንዳንዱ ላይ የተሰበረ ይሁን። በተለያየ ጭንቀት ውስጥ በተለያየ ሁከት ውስጥ ያሉት ያንተ ምህረት ያንተ ነፃ መውጣት በኢየሱስ ስም ያገኛቸው። ያንተ ሐሳብ ብቻ ወደ እነሱ ላይ ይሁን። ወደ አንተ ሐሳብ ማዘንበል ይችሉ ዘንድ አቴንሽን ያደርጉ ዘንድ እግዚአብሔር አባት ሆይ ኃይልን፣ ብርታትን፣ ማስተዋልን ስጣቸው። በጌታ በኢየሱስ ክርስቶስ ስም ጸለይኩኝ። አሜን። ዘመናችሁ ይባረክ። ተባረኩ።